በስተመጨረሻ እንግዲህ ወይዘሮ ማርታ ናታንን ጠይቋለች ማለት ነው። እንግዲህ ወይዘሮ ማርታ ናታን ከዳጣ ጋር ያለውን ግንኙነት ምን እንደሆነና እንግዲህ ለአቶ ደረጀ ያለው ነገር ምን እንደሆነ ለማጣራት ነው የመጣችው። አሁን ላይ እንግዲህ ወይዘሮ ማርታ ለደረጀ የነገረችው ነገር ምንድነው? ዳጣና ናታን የጀመሩት ነገር ሳይኖር አይቀርም ብላ እንግዲህ ይህንን ነገር እንዲያጣራ ነበር ለአቶ ደረጀ የነገሩት። ነገር ግን ይህንን ነገር ደግሞ ወይዘሮ ማርታ ከናታን ጋር ምን እንዳወሩና ምን ለደረጀ ብሎ እንደመለሰለት ለማወቅ እንግዲህ ናታንን ቤት ድረስ ወይም ደግሞ ክላሱ ድረስ መታ ጠይቋለች። በዛ መሃል ግን አሁንም ቢሆን ናታን ያጠፋው ነገር ቢኖር ምንድነው እንግዲህ ከዳጣ ጋር ምንም አይነት ግንኙነት እንደሌለውና ምንም ውስጥ እንዳልገባ ነው። እንደ ኖርማል እህትና ወንድም ነው እንግዲህ እየነገራት ያለው። እንግዲህ ወይዘሮ ማርታ እኮ እንደሚታወቀው ናታንን ከዚህ በፊት አይተዋለች ከዳጣ ጋር አንድ ላይ ሲሆኑና አንድ ላይ ሲሳሳሙ ማለት ነው። ግን ይህንን ነገር ዝም ብላ ነው እንግዲህ እንደማታውቅ መስላ የጠየቀችው። ነገር ግን ይህንን ነገር እንደማታውቅ መስላ ብትጠይቀውም ነገር ግን ናታን ደግሞ ከዳጣ ጋር ምንም አይነት ግንኙነት እንደሌለውና ከሷ ጋር ምንም ነገር እንደሌለው ነው እንግዲህ የተናገረው። ነገር ግን በዚህ መሃል ነው እንግዲህ ዳጣ ፎንቃዬ ብላ ከፍታ ወደ ክላሱ የመጣችው ማለት ነው። አሁን ላይ ናታን ምን ብሎ ሊያሳበብ ይችል ይሆን? ምን ብሎ እንግዲህ ለወይዘሮ ማርታ ያስቀይሳት ይሆን? እንግዲህ ዳጣ እንኳን ከዚህ በፊት እንግዲህ ማስቀየስ ትችልበታለች። እሷ ይሄንን ነገር ወይዘሮ ማርታ ተናግራ አይ ዝም ብዬ ነው እንደዚህ ምለው ብላ ልታስቀይ ትችላለች። ግን ወይዘሮ ማርታ ከዚህ በኋላ በእነሱ ልትሸወድ አትችልም ብዬ ነው ማስበው፣ በአይኗ በብረቱ ስላየቻቸው ማለት ነው። ስለዚህ አሁን ላይ ናታንና ዳጣ እንግዲህ በምን መልኩ ወይዘሮ ማርታን ሊያስቀይሷት ይችላሉ ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ደግሞ በስተመጨረሻ አቢጌል ሳይሳካላት ቀርቷል ማለት ነው። እንግዲህ ያንን የደበቀችውን ማይክ እንግዲህ ሚሞሪውን ወደ ሞባይሏ ካስገባች በኋላ ሁሉን ነገር ያወሩትን በሙሉ እየሰማች ነበር። ነገር ግን አሁን ላይ የሰላም ልጅ የተረገዘው ከአቶ ደረጀ እንዳልሆነ እና እንደገና ደግሞ አሁን ላይ የምትፈልጋት ልጅ እንደምትፈልጋት ልጅ ወይም ደግሞ ደረጀ የነጠቃት ልጅ እንደነበረች አልተናገረችም ወይም ደግሞ አልሰማችሁም ማለት ነው። ያንን ጊዜ እንግዲህ ሚሞሪው ሞልቶበት ነበር ማለት ነው አሪፉ ቦታ ሲደርስ። ስለዚህ አቢጌል እንግዲህ ይህንን ነገር ባለመስማቷ በጣም ነው ደስ ያለኝ። ምክንያቱም ይህንን ነገር ብትሰማ ኖሮ በጣም ከባድ ይሆን ነበር፣ ሙሉ ቤተሰብ ይበጠበጥ ነበር። ስለዚህ ያንን ነገር እንግዲህ አልሰማችም። ይህንን ነገር እንግዲህ አቢጌል ካወቀች በኋላ ወዲያው ነበር ለአርጁን የደወለችለት። ምክንያቱም አርጁን ከዚህ በፊት እንግዲህ ወይ ከሞባይልሽ ጋር አገናኙ ብሏት ነበር፣ ካልሆነ ግን የራሱ የሆነው ሚሞሪ በትንሽ ሰዓት ሊያልቅ እንደሚችል ነግሯት ስለነበር እንግዲህ አሁን ላይ ግን አርጁን በእሷ ፍቅር ሊያብድ እንደሆነ ነው የነገራት። አሁን ላይ እንግዲህ አቢጌል የአርጁንን ፍቅር የማትረዳው ከሆነ ራሱን እንደሚገደልና ራሱን እንደሚያጠፋ ነው ለውሃና ለምጥን የነገራቸው ማለት ነው። ስለዚህ አሁን ላይ እንግዲህ ምጥንና ውሃ ሄደው እንዲነግሩለትና አቢጌል እንግዲህ ቶሎ ሳላጠፋ ምደርስልኝ ከሆነ ትድረስልኝ ብሎ ስለነገራቸው እንግዲህ ውሃ ሜዳ ለአቢጌል ለመናገር ሞክራለች። አቢጌል ግን አርጁን በአፍጢሙ ቢደፋ ምንም ቢሆን እሷ ምንም አይመስላትም። አሁን ላይ የራሷን ዓላማ ለማሳካትና ዳጣን ለማዋረድ ሰላምን ለማዋረድ ሐሳቧ ስለሆነን ማለት ነው። እንግዲህ ዳጣ ክፍል 48 ቶሎ እንዲለቀቁላችሁም ኮሜንት ላይ ክፍል 48 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ወይዘሮ ማርታ ሐሳብና ጭንቀት ይዟታል ማለት ነው። ምክንያቱም ዳጣና ናታንን አንድ ላይ ካየቻቸው ጀምሮ አሁን ላይ ፍላጎቷ እንግዲህ እንደሚታወቀው አቢጌልን ለናታን ማጋባት ነው ማለት ነው። እንግዲህ የሴትነት ወጉን ትታ እንግዲህ አቢጌል ናታንን ጠይቃው ወይም ደግሞ ናታንን እንደምትወደው ነግራው ከናታን ጋር እንዲጋቡ የምትፈልግበት ወይዘሮ ማርታ ምክንያት ምንድነው? አሁን ላይ አቢጌልን የሚያገባት ሌላውን ላይኖር ይችላል የሚል ሐሳብና ጭንቀት ስለያዛት ነው ማለት ነው። ወይም ደግሞ እንደ ናታን አይነት ወንድ ለአቢጌል ልታገኝ አትችልም ብላ ስለምታስብ በዚህ ባህሪዋና በዚህ ጸባይዋ ለዛ ነበር እንግዲህ አሁን ላይ ወይዘሮ ማርታ ይህን ነገር እያሰበች የነበረችው። ነገር ግን አሁንም ቢሆን አቶ ደረጀ ናታን የሚፈልገውን ሚስት ማግባት እንደሚችልና አቢጌልን ብትሆን የመረጠችው ባል
ወይም ደግሞ ሁለቱም ተስማምተው መሆን እንዳለባቸው ነው ለወይዘሮ ማርታ የነገራት። ስለዚህ ወይዘሮ ማርታ እንግዲህ ለአቢጌል መጫኑንና ለእሷ ማዳለቱን ማቆም አለባት ብዬ ነው ማስበው። ልጁ ናታን እንግዲህ ከዳጣ ፍቅር ከያዘውና ከዳጣ ጋር መሆን የሚፈልግ ከሆነ ላሽ ማለት አለባት። ምክንያቱም እንደ ፍላጎት ነው እንግዲህ አሁን ላይ ናታን ሳያፈቅራት እኮ ከእሷ ጋር ቢሆን ነገ ሊለያዩና በአጭሩ ሊቋጭ ይችላል ትዳራቸው። ስለዚህ አሁን ላይ እንግዲህ ናታን ከዳጣ ጋር እንደሚሆንና ፍላጎቱም ዳጣ እንደሆነ ካየች በኋላ ወይዘሮ ማርታ እንግዲህ ተበሳጭታለች ማለት ነው። ነገር ግን አሁን ላይ ማድሎቷ እንግዲህ ወይም ደግሞ ማዳላት ማረፍ ወይም ደግሞ መተው አለባት ብዬ ነው ወይዘሮ ማርታ። በናታን ትዳር ውስጥ እሷ ገብታ አቢጌልን የግድ አግባው ብትላትም አግባት ብትለውም እሱ ግን ሊያገባት ስለማይችል ወይዘሮ ማርታ በዚህ በኩል መማር አለባት ብዬ ነው ማስበው። አቶ ደረጃ አሁንም ያላወቀው ነገር ምንድነው? ናታንና ዳጣ እንደዚህ አይነት ነገር አያደርጉም ወይም ደግሞ ሁለቱ ፍቅረኛሞች ሊሆኑ አይችሉም እያለ እያሰበ ነው። አሁን ላይ እንግዲህ ዳጣና ናታን ሁለቱም እፍ ያለ ፍቅር ውስጥ ነው የገቡት። ጭራሽ አንድ ላይ ኮከብ እያዩ እንግዲህ ፍቅራቸውን እያሳለፉ ነው ማለት ነው ጊዜያቸውን። ይህን ነገር እንግዲህ አቢጌል አላየችም። ምክንያቱም ያንን ቮይስ ባዳመጠችበት ሰዓት ነው እነሱ ሁለቱ አብሮ የነበሩ። ነገር ግን እንግዲህ ሁለቱን ብታያቸው ኖሮ ወይ ለአቶ ደረጀ ወይ ለወይዘሮ ማርታ ተናግራ እንግዲህ የሁለቱን ግንኙነት ገደል ትከተው ነበር። ነገር ግን አሁን ላይ ዳጣም ናታንም ለቤተሰብ ሳይናገሩ ወይም ደግሞ ለወይዘሮ ማርታና ለአቶ ደረጀ ሳይናገሩ በእንደዚህ አይነት ሁኔታ ውስጥ መገኘታቸውና መቀጠላቸው በኔ በኩል ጥሩ አይደለም ብዬ ነው ማስበው። ለቤተሰብ ማሳወቅ አሪፍ ነው። ናታን ከዳጣ ጋር ፍቅር እንደያዘውና እየወደዳት እንዳልወደዳት ወይም ደግሞ ከሷ ጋር ምንም የለኝም ብሎ መዋሸቱ ለራሱ ዋጋ ያስከፍለዋል ብዬ ነው ማስበው። ዳጣ ይህን ነገር ብትሰማስ ምን ትል ይሆናል? ያው ዞሮ ናታን ይህንን ነገር እንዲደብቅ ነው የምትፈልገው ዳጣም ቢሆን። ነገር ግን ይህን ነገር እስከ መቼ ነው የሚደብቁት? ናታን እስከ መቼ ነው ከዳጣ ጋር መሆኑ እየፈለገ እንዳልፈለገ የሚያስመስለው ወይም ደግሞ ፍሪደሙ የሚነጠቀው እስከ መቼ ይሆናል? ስለዚህ በእኔ በኩል እንግዲህ ናታን ለወይዘሮ ማርታም ወይም ደግሞ ለአቶ ደረጀም የሚወዳትና የሚያፈቅራት ለወደፊት ሚስቱን ለማድረግ የሚፈልገው ዳጣን እንደሆነ ለሁለቱም መናገር አለበት ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ ደግሞ አቢጌል ወይዘሮ ማርታ ጋር ሄዳ ሁሉንም ነገር ወይም ደግሞ የሰማችውን ቢያንስ ለወይዘሮ ማርታ ነግራታለች። አሁን ላይ የልጁ አባት ናታን ሊሆን ይችላል ነው እንግዲህ ለወይዘሮ ማርታ ያለቻት። ምክንያቱም አሁንም ቢሆን እንግዲህ አቢጌል አርፋ አልተቀመጠችም። የሰላም ልጅ አባት ማን ነው የሚለው አስቀንቷታል ወይም ደግሞ ሐሳብ ይዟታል ማለት ነው። ምክንያቱም የሁለቱን ግንኙነት ስለማትፈልግ ሰላም ወይም ደግሞ የአቢጌልና የናታን ግንኙነት ሰላም ስለማትፈልግ ከአቢጌል ይልቅ ዳጣን ከናታን ጋር እንዲሆን ስለምታመቻችና ይህንን ነገር ስለምትጨርስ አሁን ላይ አቢጌል እንግዲህ የናታን የልጅ አባት የሰላም የልጅ አባት ናታን ነው ያለችው። እንግዲህ ጭራሽ አሁን ላይ እንግዲህ ልጆቼና ቤተሰቤን ጠብቂልኝ ብሏል። ምክንያቱም አቶ ደረጀ ለሰላም የነገራት ከዚህ በፊት ተደብቀ የሰማቸው አቢጌል ይሄንን ነው። ልጆቼን እና እንትኖቼን ጠብቂልኝ ወይም ደግሞ ለነሱ ብለሽ እንትን በይልኝ ብሎ ሲለምናት ነበር። ሰላምን እናገራለሁ ብላ ስታስፈራራው ማለት ነው። ይህን ነገር ግን እንግዲህ ወይዘሮ ማርታ ከሰማሽ ጊዜ ጀምሮ በጣም ጨንቋታል። ምክንያቱም አቢጌል የምትለይ ነገር ምንድነው? እውነት ነው ወይስ ውሸት ነው? ምክንያቱም አቢጌል ያላየችውንና እሷ ደግሞ አንድ የጀመረችውን መጨረስ ስለምትፈልግ አንዳንዴም ልክ ልትሆን ትችላለች ብላ ልታስብ ትችላለች። ምክንያቱም ከዚህ በፊት የናታንና የዳጣን ግንኙነት እንግዲህ ለወይዘሮ ማርታ በነገረቻት ሰዓት አላመነቻትም። ነገር ግን ወይዘሮ ማርታ በአይኗ በብረቱ ካየች በኋላ ነው ያመነችው። ስለዚህ አሁንም ቢሆን በዚህ ጉዳይ እንግዲህ ወይዘሮ ማርታ አቢጌልን በቀላሉ ልታምናትና ትክክል ነች ብላ ልትረዳ ትችላለች ብዬ ነው የማስበው። ነገር ግን አሁን ላይ እንግዲህ ወይዘሮ ማርታ የዳጣንና የናታንን ግንኙነት ባትፈልግም አሁን ግን እንግዲህ በአይኗ በብረቱ አይታለች። እንደገና ናታንን ልትጠይቀውና ከዳጣ ጋር ያለውን ግንኙነት እንዲያቆም ልትናገር ብትፈልግም ነገር ግን ዳጣ ራሷ ናታን ክፍል በመሄድ ፎንቃዬ ብላ እየነገረችውና እየጠየቀችው ስለሆነ ወይዘሮ ማርታ በዚህ በኩል እንግዲህ ልታረጋግጥ ትችላለች ብዬ ነው የማስበው። እስቲ በዛሬው በዳጣ ክፍል ያላችሁን ሐሳብ አስተያየታችሁን የተሰማችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ
በእኔ በኩል የዛሬው አስተያየቴ እኔን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።